ይሄን ማድረጉ ኃጢአት አይደለም። ከዚህ ቤተክርስቲያን የተማርነው ሁሉንም እንደየሚገባው ደንግዳ ተቀባይ እኮ ነች ቤተክርስቲያን። የኔን እምነት ካልተከተልክ ገላለሁ አላለችም እኮ። ከነ እምነቱ የተቀበለች ሀገር እኮ ነች። የሚገባው ብቻ የሚል ነገር የለም። በጣም የሚያሳዝነው እኔ ይሄንን ይሄ በጸጋ ድናቸዋል የሚለውን ቃል በጣም ባጭሩ ለማስቀመጥ ድነትን ለሁለት ከፍሎ ማየት ያስፈልጋል። የመጀመሪያው ያለቀ የተፈጸመ ድነት አለ። ማይፈጸመው ክርስቶስ ምን አድርገንለት? ምንም። ቅድም እንደተነገረው ከቀድሞ የአዳም በደል ሁላችንም ነፃ ወጥተናል። የሚያምነውም የማያምነውም በአዳም በደል አይጠየቅም። ሁሉም ምን አድርጎ ነው ያን ድነት ያገኘው? እንዲሁ በነፃ። ጸጋ ማለት ስጦታ ነው። ዝም ብሎ አዳነን አምላካችን። ይሄ ተፈጽሟል፣ አለቀ። ይሄን የተፈጸመውን ድነት ገንዘብ አድርጎ ለመቆየት ወይም ያ የተከፈተውን የህይወት መስመር ገንዘብ ለማድረግ ግን ከኛ የሚጠበቅ ነገር አለ ማለት ነው። ከኛ የሚጠበቅ ነገር አለ። እሱ ሁለተኛው የድነት ጉዞ ነው። መጽሐፉ የሚለው ይሄንን ነው። ሁለቱንም አስቀምጦልናል። አንድ ጥቅስ ብቻ ላንብብና ላጠቃል። አንደኛው ቅድም ከጥያቄው ጋር የተገናኘ ነው። በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይሄ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። አድኗችኋል ማለት ያለፈ ነው ወይስ የሚመጣ ነው? ንገሩኝ። አድኗችኋል ሲል አልፏል ወይስ የሚመጣ ነው? አልፏል። አድኗችኋል ነው ያለው። ጸጋው በእምነት አድኗችኋል፣ ይሄ ከናንተ አይደለም። ክርስቶስ መጥቶ ያዳናችሁ ከናንተ የሆነ ነገር ተገኝቶ አይደለም። እናንተ ሱባኤ ስለገባችሁ፣ ስለጾማችሁ፣ ስለጸለያችሁ ይገባናል ስላላችሁ አይደለም። ማንም ሰው ሳያስገድደው ነው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ያን ፈጸመ። ማንም ሳያስገድደው እንዲሁ ነው የሰጣችሁ። ማንም እንዳይመካ ከሥራ አይደለም። ክርስቶስ መጥቶ የተሰቀለው በእኛ ሥራ አይደለም፣ በእኛ ጾምና ጸሎት አይደለም። ማንም እንዳይመካ እኔ ነኝ ያመጣሁላችሁ ማለት አይችልም ክርስቶስ። ይኸውላችሁ አሁን ስብከተ ወንጌሉ እና የደብሩ ጽሕፈት ቤት መምህራንን ከአዲስ አበባ አመጣ። መምህራንን፣ ዘማሪያንን የአውሮፕላን ቲኬት ቆርጦ አመጣንላችሁ፣ ጋበዝንላችሁ ማለት ይችላል። ክርስቶስን ያመጣው ማን ነው ወደዚህ ምድር? ማንም። ከሥራ አይደለም ማለት እንዲሁ ያለ ይሄንን የነገረን። ሁለተኛውን በተመለከተ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሄን ካመጣ በኋላ ወደ ሁለተኛው ሲመጣ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ይሄ ይላል በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው። አሁን በጸጋው ድናችኋል፣ በሥራ ይመካ ከሥራ አይደለም ማንም ብሎ የተናገረው በፊት የተደረገውን ኃጢአት ስለመተው ነው ይላል። በመጀመሪያ የተደረገውን ኃጢአት ስለመተው። ከአዳም በደል፣ ከአዳም ዕዳ፣ ከአዳም ኃጢአት ነፃ የሆናችሁት በእናንተ ሥራ አይደለም። ማንም ሰው በአዳም በደል አይጠየቅም። ያን የተሰጠውን ድነት ባለመቀበሉ ነው። ለዚህ ነው ጥምቀት የተሰራለት። ከጸጋው ግምጃ ቤት አስመለሰና ልጅነታችንን እዚህ የጸጋ ግምጃ ቤት የተባለችው ቤተክርስቲያን አስቀመጠልን። ማንም ሰው መጥቶ መውሰድ ይችላል። አሁን ሰው የሚጠየቀው በራሱ ኃጢአት ነው፣ በራሱ ድክመት ነው። መጥቶ ባለመውሰዱ ነው የሚፈረድበት እንጂ በአዳም በደል አይደለም። ያንንማ እንዲሁ አዳነን። ክብር ምስጋና ይግባውና እንዲሁ ማንም ሰው ሳያስገድደው ድናችኋል ያለው። ከዛ የመጨረሻው ወደ ሁለተኛው ስንመጣ ራሱ ቅዱስ ጳውሎስ ሲናገር እንደዚህ ይላል። ምዕራፍ 2 ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ይልና በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እየሰማችሁ ነው? እስኪ በፍርሃት በሉ፣ በፍርሃትና በመንቀጥቀጥ በሉ።
የራሳችሁን መዳን ፈጽሙ። የሚቀር አለ ማለት ነው። የክርስቶስ ማዳን ተፈጽሟል። የማን መዳን ይቀራል? የኛ። ፈጽሙት፣ የያዛችሁትን እንዳከበራችሁት ጠብቁት፣ በተጋድሎ ፈጽሙ። ዮሐንስ በጣም የሚነግረን ነገር አለ። ወዳጆች ሆይ ይልና አሁን የእግዚአብሔር ልጆች ነን፣ ወደፊት ግን ምን እንደምንሆን ገና አልተገለጠም ይላል። ከዚህ ስንወጣ የሚያጋጥመን ነገር አናውቀውም። እግዚአብሔር ይጠብቀን እንጂ አናውቀውም። ገና ነን። ሁለተኛው እሱ ነው፣ አልተፈጸመም። ያልተፈጸመ አለ። በክርስቶስ ድህነት ተረፍ ኖሮ ሳይሆን የኛ ድርሻ አለ ማለት ነው። የኛ ድርሻ አለ። ቅድም የተሰጡት ጥቅሶች እንዳሉ ሆነው የሚያገለግሉት እነሱ አሁን ለሁለተኛው ነው። ያን የተሰጠንን ድህነት አክብሮ ለመጠበቅ ማለት ነው። አንድ ሕፃን ልጅ በ40 ቀኑ እንደተጠመቀ ከ7 ዓመት በፊት ቢሞት ይሄ ሕፃን እኮ ቤተክርስቲያን መጥቶ ራሱ ጸሎተ ፍታት አይደረግለትም አይደለም? ይፈታል። ሕፃን ልጅ በቃ እንደያዘው ድህነቱን ይገባል። ጸሎተ ፍታት